እነሆ ድርቁ 5 ዓመት አስቆጠረ። ሰማይ ውሃ ካልሰጠ የግብጽ ሕዝብ ሁሉ ማለቁ ነው። ናይል ደርቋል፣ ሰማይም ዝናብ አልሰጥ ብሏል። ይህ ደግሞ የዩሱፍ ቃል ነበር። አባዬ ወንድሜ ላዊ መጣ። ላዊ ተመለሰ? አዎ ላዊ ነው። ግን ለምን ብቻውን ተመለሰ? ላዊ ተመለሰ። ያላህ ሰላም ይስፈንብህ። እንዴት ነህ ልጄ? እንዴት ነህ አባቴ? ያላህ ሰላም ይስፈንብህ። እንዴት ነህ አባቴ? ላዊ እውነት አንተ ነህ? በጣም አሳስበኸኝ ነበር። ድጋሚ አንተን በማየቴ ደስ ብሎኛል አባቴ። እኔም ተጨንቄ ነበር። የዩሱፍን ጠረን እያሸተትኩ ነው። ዩሱፍን ይዛችሁት መጣችሁ? ተረጋጋ አባቴ፣ ተረጋጋ። በጭራሽ አልተሳሳትክም። የዩሱፍን ምልክት ይዤ መጥቻለሁ። ምልክት? የምን ምልክት? የዩሱፍን ቀሚስ ይዤ መጥቻለሁ አባቴ። ግና መልኩም ቅርጹም ራሱ ነው? አዎ እሱ ራሱ ነው። በደንብ አውቀዋል። ልብሱ ራሱ ነው። ይህ ራሱ የመልእክቱ ቀሚስ ነው። ይህ የክብር ልብስ ነው፣ የልቅና ውርስ። ለአባቴ ይስሐቅ የተሰጠው የአያቴ ኢብራሂም ስጦታ ነው። አባቴ ነቢዩ ይስሐቅ አውርሶኝ ዩሱፍ አደራ ውስጥ ነበር። ከየት አመጣኸው ላዊ? ቀሚሱን የሰጠኝ ራሱ ዩሱፍ ነው አባቴ። ዩሱፍ? ዩሱፍ? ምንድን ነው ያልከኝ ልጄ? ያልከውን ታውቃለህ? ዩሱፍን ምን አገኘው? ዩሱፍን ምንም አላገኘውም አባቴ። ዩሱፍን አግኝተነዋል። የግብጽ አስተዳደሩ ዩሱፍ ነው። የጠፋው ዩሱፍ ራሱ የግብጽ አስተዳዳሪ ነው። እባክህን ተረጋጋ አባቴ። አባቴ! ያላህ ነብይ። በጣም ደህና ነኝ። ያላህ ነብይ ተረጋጋ። በጣም ደህና ነኝ፣ በጎ ነኝ። ታዲያ ዩሱፍ ሴት ነው? የዩሱፍን ቀሚስ ይዘህ ስትመጣ መጥፎ የጠራብኝ መሰለኝ። ያኔም እኮ ልብሱን በደም ነግራችሁ መርዶ ነግራችሁኝ ነበር። አሁንም እሱ ሳይኖር ልብሱ፣ ዛሬ ሳይኖር ልብሱ፣ ዛሬም ተኩላ በላው ልትሉኝ ነው ወይ? ድላችሁ! ዩሱፍን ይዤ መምጣት አልቻልኩም።
እሱ እኮ የግብጽ አስተዳደር ነው። ይህንን ልብስ ለማንም እንዳይሰጥ አስጠንቅቄው ነበር። ላንተ እንዴት ሊሰጥህ ይችላል? እሱም ቢሆን ሊሰጠኝ አልፈለገም ነበር። ይህ ቀሚስ የአባቴን ዓይንና ጤና ይመልሳል ብሎ ነው የሰጠኝ። አዎ ይህ ቀሚስ በአላህ ፈቃድ ህመሜን ይፈውስልኛል። አልነገርኳችሁም? ዩሱፍ በሕይወት አለ አላልኳችሁም? ባይሆንማ ይህንን ቀሚስ አላገኘውም ነበር። አምላኬ ለአንተ ምን ይሳናል? አላህ ያሻውን ሲያልቅ እንዲህ ነው። የአላህ በረከት ይግጠምህ ያዕቁብ፣ የአላህ በረከት ይግጠምህ። ከ10 ቀናት በፊት ጀምሮ የዩሱፍን ጠረን ስመገብ ነበር። ሰው ሁሉ በእብደት ጠርጥሮኝም ነበር። ይህ እኮ የፍቅር ምልክት ነው። ይህ ቀሚስ ከግብጽ ከተነሳ 10 ቀናት አልፈዋል። የዩሱፍም ጠረን ከቀን ወደ ቀን ሲቀርበኝ ይሰማኝ ነበር። ከዚህ በፊት እኮ ዩሱፍ ከነበረበት ጉድጓድ መጥተህ ጠረኑን አላገኘኸውም ነበር። ታዲያ ለምን ዛሬ ከሩቅ አገኘሁት? ምክንያቱማ ዛሬ የደረስክበትን የትዕግሥት ሰገነት ያኔ አታውቀውም ነበር። ስለዚህ ፈተናዬን አልፌያለሁ ማለት ነው። ዩሱፍም ከአባቱ ልቋል ማለት ነው። አዎን፣ በሱ የደረሰብህን ፈተና ስላለፍ የማጣትን ምሬት በጣፋጭ ሐሴት ተቀይሮልሃል። እናም ደረጃ ከቀድሞው ሁሉ ላቀ። አላህን የያዘ ሁሉ ሌሎች የማያዩትን ያያል። የነፍሱም የሥጋውም ብርሃን ይገለጣል። አባዬ ብርሃንህ ዳግም ተመለሰ። ልጆቼ ተለውጣችኋል። ይታያል ማለት ነው። በደንብ እያየኋችሁ ነው ልጆቼ። ምስጋና ይድረስ። እነሆ በአላህ ፍቃድ ብርሃኔ ዳግም ተመለሰ። ይህን ደካማ ባሪያውን ተቀብሎ ለዳግም እይታ ለዳረገው አላህ ምስጋና ይድረሰው። አምላኬ ምስጋና ይድረስህ ጌታዬ። ለመሆኑ ወንድሞች ይሄዳሉ? አታስብ፣ አሁን ይመጣሉ። ዩሱፍስ አብሯቸው ይኖራል? የለም አባቴ፣ እኛ ራሳችን እሱ ጋር እንሄዳለን። ልጆቻችንንና ንብረታችንን ይዘን እናገኛቸዋለን። አላህ ሆይ ስለ ክብርህ የማደርሰው ነገር ቢኖር ምስጋና ብቻ ነው። ምስጋና ይድረስህ። አላህ ሆይ ምስጋና ይድረስህ። የአላህ ነብይ አይኑ በራ። የአላህ ነብይ አይኑ በራ። አላልኳችሁም? አባዬ እዚህ የለም። ይሄ እኮ የአዘን ቤቱ ነው። አሁንማ ደስተኛ ሆኗል። የአባታችን አይን ስለተመለሰ ወደ ቀድሞ ቤቱ ሳይሄድ አይቀርም። መለሳላችሁ ብዬ ገመት ስለነበረ ነው ወደዚህ የመጣሁት። ሰላም ባንተ ላይ ይሁን። የአላህ ሰላም ባንተም ላይ ይሁን። አንተን ደግሜ በማየቴ ደስተኛ ነኝ። አባዬ አይኔ እኮ ድጋሚ ተመለሰ። በደንብ ይታያል። ይህ የአላህ ፈቃድ ያለበት የወንድምህ ተአምረኛው ቀሚስ ነው ልጄ። ሰላም ላንተ ይሁን አባቴ። የአላህ ሰላም አይኔ ላንተ በደንብ ይሁን። ተመልሷል። በደንብ ያያል። የአባቴ አይን አንዳች ነውር የለበትም። ሰላም በአላህ ነብይ ላይ ይስፈን። ባንተም ላይ የአላህ ሰላም ይሁን። ጤና እንዴት ነው አባዬ? እንሂድ።
አልተደሰትክም የአላህ ነቢይ? ተደስቻለሁ። ያለፈው መራር ትዝታ ግን አእምሮዬን እየረበሸው ነው መሰለኝ። አባቴ ተከፍቷል እንዴ? ይህም ማየት ይቀራል። የልጆቹ ከባድ ወንጀል እያስጨነቀው ይመስለኛል። አባቴ በጣም የተቆጣ ይመስላል። ያኔ ከወንድሞቼ ጋር ባለመኖሬ አላህን አመሰግናለሁ። እንድትጸጸቱና ወደ አላህም እንድትመለሱ ጠይቃችሁ አልነበረም? እውነታውን ሁሉ ሳትዋሹ ነገራችሁኝ ሐዘኔን እንድትቀንሱልኝ አልጠየኳችሁም? እናውቃለን አባቴ፣ ጥፋታችንን ሁሉ አውቀናል። ወንድማችንንም በድለናል። ጥፋታችን ቢበዛም ይቅርታህን እንለምናለን። በቅድሚያ ወደ አላህ ልትመለሱ ይገባል። የኔን ተውት። ሰዎች ምን ይሉናል ብለን አስበን ነው እንጂ ድሮውንም እውነቱን እንነግርህ ነበር። ያንተን ቁጣ ባንፈራ ኖሮ እውነቱን እንነግርህ ነበር አባታችን። አላህ የፈጸማችሁትን ሁሉ ይመለከት አልነበረም? የኔን ትታችሁ ወደ አላህ አትመለሱም ነበር? ብቻችሁን ሆናችሁ አትለምኑትም ነበር? ይህንን ቀሚስ በደንብ አወቃችሁት? በደም ነክራችሁ ያመጣችሁት የዩሱፍ ልብስ አይደለም? በሕዝብ ፊት የምታጋልጡበትን ቀን ላሳያችሁ ነበር ያስኩት። ለዚች ለዛሬዋ ቀን ጠብቄ ያኖርኩት። የፈጸማችሁት ወንጀል